አዶናይ እና ጃኒ ባይጣሉ ኖሮ ቫላንታይን ቀን ምን ይመስል ነበር? ሰላም ቤተሰቦች እንደምን አላችሁ? ዛሬ ደግሞ በመላው የኢትዮጵያ ቲክቶክ ተጠቃሚዎች ዘንድ መነጋገሪያ ስለሆኑት ስለ አዶናይ እና ጃኒ እናወራለን። ሁላችሁም ቤቱን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ሁላችንም እንደምናውቀው ከሁለት ቀን በፊት አለመግባባት ተፈጥሮ ተጣልተዋል። ነገር ግን ባይጣሉ ኖሮና ዛሬ አብሮ ቢያሳልፉ ኖሮ አዶናይ ለጃኒ ምን አይነት የቫላንታይን ሰርፕራይዝ ያዘጋጅላት ነበር? ዛሬ ይህንን በምናባችን እናያለን። ሐሳብ አስተያየታችሁን በኮሜንት መስጫ እየሰጣችሁ አብራችሁን ቆዩ። አዶናይ ሁላችንም እናውቀዋለን። ድግስ ይወዳል፣ የሰው ደስታ ያስደስተዋል። በተለይ ለሚወዳት ሴት ሰማዩን አወርድልሻለሁ የሚል አይነት ሰው ነው። ጃኒ ደግሞ ከጆን ዳንኤል ጋር በነበራት ያለፈ ታሪኳን ትታ ከአዶናይ ጋር አዲስ የህይወት ጅማሮ ጀምራለች። አዶናይ ይህን ያህል ዋጋ የሰጣት ሴት በቫላንታይን ቀን ዝም ብሎ ያያታል ብሎ ማሰብ በጣም ይከብዳል። ባይጣሉ ኖሮ የአዶናይ የቫላንታይን እቅድ ምን ሊሆን ይችላል? እስከ መጨረሻው አብራችሁን ቆዩ። አንደኛ፣ ቤቷ ድረስ በመሄድ በመቶዎች የሚቆጠሩ ቀይ ጽጌረዳዎችና ትላልቅ ቸኮሌት እንዲሁም ቴዲ ቤር ይዞላት ይሄዳል። ሁለተኛ፣ አዶናይ ብቻውን መሆን አይወድም። የሁለቱንም የቅርብ ጓደኞች ሰብስቦ ትልቅ የራት ግብዣ ያዘጋጃል። ኬክ ይቆርሳል፣ ሻምፓኝ ይከፍታል። ሶስተኛ፣ ምናልባትም ውድ የሆነ የወርቅ ሐብል እንዲሁም በዳይመንድ ያሸበረቀ የቃል ኪዳን ቀለበት ታገቢኛለሽ ብሎ ሊሰጣት ይችል ነበር። ያመለጣቸው ሁለቱም ይህ ይመስላል። ነገር ግን ይሄ ሁሉ ቢሆን ሆኖ ቀረ። ዛሬ ሁለቱም ለየብቻቸው ናቸው። ጃኒ ምናልባት በቤቷ ሆና ያንን የአዶናይ ጫጫታና ደስታ እያሰበች ሊሆን ይችላል። አዶናይም ቢሆን ያዘጋጀውን እቅድ ሁሉ ሳይሳካ ሲቀር ቀኑን ለብቻ ያሳለፈው ምን ይሰማው ይሆን? በቲክቶክ መንደር በሁለቱ ሰርግና ደስታ ሲናወጥ ለማየት የጓጓው ሁሉ ዛሬ ግን የምናየው የሁለቱ ዝምታና መራራቅ ሆኗል። ቫላንታይን ለጃኒም ሆነ ለአዶናይ እንደታሰበው ሳይሆን በትዝታና በቁጭት የታጀበ ሆኖ አልፏል። እንግዲህ ህይወት እንደዚህ ናት። አንዳንድ ጊዜ ያላሰብነው ነገር ይፈጠራል። አዶናይና ጃኒ አሁን ባይስማሙም ሁለቱ ለየብቻቸው ደስተኛ እንዲሆኑ እንመኛለን። እናንተስ ምን ታስባላችሁ? ኮሜንት ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቻው።